በየዕለቱ የምንገልጠውን ባህሪና ማንነት እንኳን በዙሪያችን ያለ ነዋሪ ሰው የመንገድ ዳር አላፊ አግዳሚ ሳይቀር የሚታዘበው ነው። ለጥቂት ደቂቃም ቢሆን ተገናኝተን የምንለያየው ሰው በእኛ ውስጥ ካለው ክቡር መንፈስ እንዲቃመስ መንገድ ልንሆን ይገባናል። የትሕትናችን ጠረኑ፣ የደግነታችን ግለቱ፣ የክርስትናችን ውበቱ፣ የመልካምነታችን መዓዛው ሊናኝ ይገባዋል። ሰው የሚያምንበትን እስካልኖረ ድረስ ሌሎች በዚያ እምነት እንዲኖሩ መጠበቅ የለበትም። እኛ የምናወራውን ያህል መኖር የማንችል ምስኪኖች፣ የሰበክነውን የማንመስል ድኩሞች፣ ስለ ቅሬታነታችን በመጻሕፍቶች የለፈፍነውን ያህል በገሃዱ ዓለም መሆን ያቃተን ቁንጽሎች መሆናችን ይሰማኛል። ከዚህም የተነሣ የወንጌል ሥራችን የሚጠበቅበትን ያህል እንዳይጠልቅና እንዳይሰፋ በእንፉቅቅ የሚያራምድ ረቂቅ ደዌ ተጣብቆታል። መፍትሔው ግን አንድ ነው፤ እርሱም ያመንነውን መኖር። ጌታ ያግዘን።